ስላንተ ፕሮፋይል አሁን እዚህ ጋር ማውራቱ ብዙም አስፈላጊ አይደለም ግን እንደው ሰሞኑን አንድ ነገሮች ይነሳሉ የኔም ስሜት ነው ትንሽ እንዳትቆጣኝ እንጂ የኔም ስሜት ነው ያና በተለያዩ ሶሻል ሚዲያዎች ላይ አንዳንድ ዜናዎችን እያየን ነው በጣም እንወዳቸው የምናከብራቸው ሰዎች ጥሩ የትዳር ህይወት የነበራቸው በሆነ አጋጣሚ ትዳሩ ፈርሶ እንደገና ሜንቴን ለማድረግ እንደውም የጋብቻ በዓላቸውን እያከበሩ የተመለከትንበት ነገር አለ በተለይ ገኒን በጣም መወዳት ማከብራት ሰው ናትና በጣም ነው ደስ ያለኝ ለነሱ ነው እንደው ይሄ ጣፈንታ ወደ ዶክተር ወዳጀነ ቤት ይገባ ይሆን እንደ ዶክተር አይናይነን እየፈራው ነው ምናገረው እንግዲህ እንደዚህ አይነት ጥርጣሬ የምትመስል ነገር እንደ ውስጣችን እናስቀምጥ መጀመሪያ የነሱ በጣም አስደስቶኛል የገኒ ቤተሰብ በጣም ገኒና ረዳት ፕሮፌሰር ሙሉጌታ በጣም ተደስቻለሁ እንደውም እንኳን ደስ ያላችሁ አላልኳቸውም እና በዚህ አጋጣሚ እንኳን ደስ ያላችሁ ላችሁ እኔም በዚህ አጋጣሚ አብሬ ካንተ ጋር ትልቅ ደስታ ነው በጣም አስገራሚ ደስ የሚያሳይ ነገር ነው የሆነው አይቻለው የደስታቸው እንዲሁ በቪዲዮ አይቼ ደስታቸው ተካፋይ ሆኛለሁ እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያረጉ ሲጋቡ ትልቅ ምሳሌነት ነው በጣም የሚያስደስት ነው ከዚህ በፊትም አሜሪካን ሀገር ማውቃቸው ሰዎች አሉ 10 ዓመት ተለያይተው ከ10 ዓመት በኋላ በሰርግ ተጋቡ እና በጣም ደስ ያሰኛል በጣም ነገር ግን ቸሮር ያሰማን ዶክተር እንደው እሺ እኛ እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን ልጆቻችን ራሳቸው አውቀው ተስማምተን ሙቭ ኦን ያደረግነው አልፈን ሄደናል ወስነን አልፈን ሄደናል ሁለታችንም የተለያየ ህይወት ውስጥ ነው ያለነው ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርኪያት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰነው ነገር ነው ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው እና ሐሳቡ ጥሩ ቢሆንም እንደውም አንድ ቦታ ቮት ሁሉ ሲደረግ አይቻልም ዴኔ ኮሱ ነገር አይተዋል ዶክተር ስፖንታኒየስሊ በድንገት ስለጠየቁ በነገራችን ላይ አድማጭ ተመልካቾቻችንን በዚህ አጋጣሚ እንዲያውቁት እንፈልገው ይሄ ጥያቄ ስጠይቅህ እየፈራው ነው ምክንያቱም